ሰላም ሰላም የድውር ክሮሼት ዩቲዩብ ቤተሰቦች እንዴት አላችሁ? ሰላማችሁ ብዝት ይበልልኝ። እስቲ ራሳችሁን ጠይቁ። በህይወታችሁ አይሆንም ወይም እምቢ ማለት አቅቷችሁ ስንት ዋጋ ከፍላችኋል? ስንት ስለሊት በትራስ ተከናንባችሁ አልቅሳችኋል? እሺ ማለታችን ሌላውን ሰው ደስተኛ ሊያደርግ እኛን ግን ስንት ጊዜ ባዶ አስቀርቶን ያውቃል? የሰውን ትላለለብስም እንደ ፈለጉት ቢሉኝ እንኳን ራሴ መሆን ነው ምርጫዬማ። እኔ ዛሬ አንድ ትልቅ ውሳኔ ላይ ደርሻለሁ። መስመር የማሰምርበት ለራሴ ክብር የምቆምበትና ከእንግዲህ በኋላ በህይወቴ ፍጹም አልፈቅደውም ብዬ እምቢ ያልኳቸውን 3 ዋና ነገሮችን እነግራችኋለሁ። ይህ ወግ እስከ መጨረሻው አብራችሁኝ ስታዳምጡ እናንተም የራሳችሁን እምቢ የምትሏቸውን ነገሮች ዝርዝር ማዘጋጀት እንድትጀምሩ አደራ እላለሁኝ። እስከ መጨረሻው ድረስ አብራችሁን ቆዩ። በራሴ ጀማራመዳለ የመጀመሪያውና ዋነኛው እምቢ ያልኩት ነገር ሰው ክፉ ነገር ሲናገረኝ፣ ሰው ፊት ሲያንቋሽሸኝ እና ክብሬን ሲነካው ዝም ብሎ መቀበል። እስኪ እውነቱን እንነጋገር። አንዳንዴ ትዕግስት ወይም ጨዋነት እየመሰለን ጋጠወጥ ተሳዳቢ ሰዎችን በህይወታችን እናስተናግዳለን። አንዳንድ ሰው በጓደኝነት በስራ ወይም በትዳር ውስጥ ሰው ባለበት ፊት አንተን ዝቅ አድርጎ ሲናገር፣ በሰው ፊት ሲያንቋሽሽ ለሰላም ስል ብለህ ዝም ስትል ያ ሰው ጨዋነትን እንደ ፍርሃት ይቆጥሯል። አይ ሰው ምን ይለኛል፣ ነገሮች ደግሞ እንዳይባባሱ በሚል ስሌት ዝም ያልናቸው ዲስሪስፔክቶች ዛሬ ላይ ተከማችተው የራሳችንን በራስ መተማመን እንዲሰባበር ያደርጉታል። የማይስማማኝን ጭንብላው ልኬ ከውሸቱ በትክክል ልቤ የፈቀደውን እኖራለሁ ደስተኛ ሆኜ እስካለ። ከዛሬ ጀምሮ ግን እምቢ ብያለሁ። ማንም ሰው በእኔ ላይ ክፉ የመናገር እኔን የማንቋሸሽ ፍጹም መብት የለው። ሰው ፊት ዝቅ ሊያደርገኝ ለሚሞክር ሰው በዛው ቅጽበት ቆም አድርጌ የባህሪ ለኔ አይመጥነውም፣ እባክህ መስመርህን አትለፍ የማለት ሙሉ ድፍረት አለኝ። ክብሬን ማስከበር የትዕቢተኝነት ምልክት አይደለም፣ ራሴን የመውደድ መግለጫ እንጂ። ማንነቴና ክብሬ የማንም ሰው መጫወቻ እንዲሆን ከእንግዲህ አልፈቅድም። ሁለተኛው እምቢ ያልኩት ነገር ግን ይቅርታ በጣም ስለሚያስቀኝ ነው፣ በተመሳሳይ ደግሞ ያናድደኛል። እሱ ምን መሰላችሁ? ሰው ሲርቀኝ መተው ሲገባኝ ስላልተመቸው ነው፣ አላየው ይሆን እንዴ፣ ስራ ላይ ይሆናል ወዘተ ራሴን ማጃጃልና ምክንያቶች መደርደር። በፈጣሪ ስም ፍጹም እምቢ ብያለሁ። ይህን ሁላችንም አድርገነዋል። አንድ ሰው ቴክስት አይቶ ሳይመልስልህ ቀናት ያልፋሉ። አንተ ግን በውስጥ ምን ትላለህ? እረ ስራ በዝቶበት ነው፣ ስልኩ ተበላሽቶበት ይሆን፣ አይ አላየው ይሆናል። እሱ ግን በሰከንድ እኮ 3 ጊዜ ኦንላይን ሲገባ ታየዋለህ። እውነታው ግልጽ ነው። አልፈለገህም ኦር አልፈለገችሽም፣ እርፍ። እኛ ግን ያንን እውነታ ለመቀበል ስለምንፈራ ያንን ሰው በህይወታችን ውስጥ እንዲቆይ ስለምንለምን ራሳችንን እናጃጅላለን። የሌለ ምክንያት እንፈጥራለን። መተው የሚለውን ከባድ መራራ እውነት ላለማዋጥ ስንል የሰዎችን ግዴለሽነት በምክንያት እንሸፋፍናለን። ከዛሬ ጀምሮ ግን ይህን መጃጃል አቁሜያለሁ። መተው መልመድ አለብኝ።
አንድ ሰው ከኔ መራቅ ከፈለገ በሩን በሰፊው ከፍትለታለሁ። ስላልተመቸው ነው እያልኩ ለሰዎች ግዴለሽነት እኔ ጥበቃ አልቆምም። በህይወቱ ቦታ ለማይሰጠኝ ሰው እኔም ቦታ የለኝም። መተው መራራ ቢሆንም የሌለ ሰበብ እየፈጠሩ ራስን ከማታለል እጅግ የላቀ ሰላም አለው። የሚሄደውም ሰው በሰላም ሂድ ማለት መልመድ ትልቅ ብስለት ነው። ኖ ሞር መጃጃል። ሰው በራሱ መንገድ ሲጓዝ ዓለም በራሷ ስትገፋ እንጂ። ሶስተኛውና የመጨረሻው ጠላቴ ይሉኝታ ነው። ሰው ምን ይለኛል በሚል ሰበብ የራሴን ፍላጎት፣ የራሴን ደስታና የራሴን እቅድ መስዋዕት ማድረግን ዛሬ ላይ በይፋ እምቢ ብያለሁ። ይሉኝታ ማለት እኮ የራስን ቤት እያፈረስክ የሰውን ቤት ለመስራት እንደመሮጥ ነው። ለሰዎች ይሉኝታ ስንል ስንት የማንፈልገው ቦታ ተገኝተናል። ሰው ምን ይለኛል ብለህ አትጨነቅ። ያ እነሱ የሚያስቡትና የሚናገሩት ነገር የነሱ ጉዳይ ነው እንጂ ያንተ ጉዳይ አይደለም። የነሱ አስተያየት ያንተ ማንነት አይወስነው። ስለዚህ ከዛሬ ጀምሮ ለይሉኝታ ቦታ የለኝም። የማልፈልገውን ነገር አልፈልግም፣ የማልችለውን ነገር ደግሞ አይመቸኝም ማለት ተምሬያለሁ። ይሉኝታን ሰብሬ ስወጣ ነው እውነተኛ ማንነቴ፣ ነፃነቴ የሚገለጸው። ውድ የቻናሌ ቤተሰቦች ዛሬ ይዤላችሁ የመጣሁትን ወግ የኔ ብቻ ሳይሆን የብዙዎቻችን ታሪክ እንደሆነ አውቃለሁ። እነዚህን 3 ነገሮች ሰው ፊት መናቅን፣ ራስን በሰዎች ሰበብ ማጃጃልንና ይሉኝታን እምቢ ስንል ለራሳችን አዲስ ክብርና የሰላም በር እየከፈትን ነው። ውዶችዬ ህይወት አጭር ናት። ይቺ አጭር ህይወት ደግሞ የሰዎችን ዲስሪስፔክት እየታገሱ የሰዎችን መራቅ በውሸት ሰበብ እየሸፈኑና በይሉኝታ ታስሮ መኖር ለራስ ክህደት ነው። እስኪ እናንተስ ዛሬ ላይ ቆማችሁ በቃኝ ከእንግዲህ በኋላ በህይወቴ እምቢ ብያለሁ የምትሉት ነገር ምንድነው? በኮሜንት አጋሩኝ፣ እንወያይበት። ያው ለዛሬ ይዤላችሁ የመጣሁት ዶሮ ነው። እንደምትወዱት ተስፋ አድርጋለሁ። ቪዲዮውን ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮዬ በሌላ ድንቅ ወግ እስከምንገናኝ ራሳችሁን ውደዱ፣ ክብራችሁን አስጠብቁ። ላለው ሰላም ቆዩልኝ።